ሰላም ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁ? በድጋሚ በአዲስ ስራ ተገናኝተናል። ስለተገናኘን በጣም ደስ ብሎኛል። ውድ የቻናሌ ቤተሰቦች ሁሌም ቢሆን ከኔ ጋር በመሆን ታበረታቱኛላችሁ። እንዲሁም ደግሞ ስራዬን በመመልከት ኮሜንት ላይ ጥሩ ሀሳብ ታስቀምጡልኛላችሁ። እጅግ በጣም አመሰግናለሁኝ። እንዲሁም ደግሞ ይሄንን ቻናል ሰብስክራይብ በማድረግም ብዙዎቻችሁ ቤተሰብ ሆናችኋል። ለዚህም እጅግ በጣም አመሰግናለሁ። ውድ የቻናሌ ቤተሰቦች ዛሬም ድንገት የምታዳምጡ ልትኖሩ ትችላላችሁ። ቤተሰብ ካልሆናችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑ አበረታታለሁኝ። ዛሬም እንደተለመደው ለእናንተ ይጠቅማል ብዬ ያሰብኩትን ነገር ይዤ መጥቻለሁኝ። ተከታተሉ። ዛሬ ይዤ የመጣሁት ሀሳብ ምንድነው? አንዳንዴ ከምጥ በፊት የሽርት ውሃ መፍሰስ ያጋጥማል። ይህ ምንድነው የሚያመጣው ችግር? እንዲሁም ደግሞ ምንድነው ህክምናው? ካልታከምንስ ምንድነው የሚያመጣው ችግር የሚለውን ነገር አጠር ባለ መንገድ አስረዳችኋለሁ። አንድ ነፍሰ ጡር እናት የሽርት ውሃ ይፈሳታል ተብሎ የሚታሰበው ያው እንደሚታወቀው ምጥ ከጀመራት በኋላ ነው። አንዳንዴ ግን ከ37 ሳምንት በፊት ምጥ ሳይመጣ የሽርት ውሃ ሊፈስ ይችላል። ይሄ ያው ህክምና የሚያስፈልገው ችግር ነው ማለት ነው። ታዲያ እንዴት ነው የሽርት ውሃ መሆኑን ማረጋገጥ የሚቻለው የሚል ጥያቄ ሊነሳ ይችላል። ስለዚህ አንዴ ድንገት ሿ ብሎ የሚፈስ አይነት ውሃ የመሰለ ነገር ከፈሰሰ እሱ ሽርት ውሃ ነው ማለት ነው። ከዚህም በተጨማሪ ደግሞ ወደ ህክምና ስትሄዱ የተለያዩ ምርመራዎችን በማድረግ የሽርት ውሃ መሆኑን ሊያረጋግጡላችሁ ይችላሉ። ህክምናውስ ምንድነው እንደዚህ አይነት ነገር ካጋጠመን የሚል ጥያቄ ደግሞ ይነሳል። ከምጥ በፊት የሽርት ውሃ መፍሰስ ካጋጠመ ቶሎ ወደ ሐኪም ቤት መሄድ ያስፈልጋል። እንዲህ ከተደረገ ከ8 ሰዓት ካለፈ ከፈሰሰ 8 ሰዓት ካለፈው ኢንፌክሽን ሊፈጠር ስለሚችል የኢንፌክሽን መድኃኒቶችን እንድትወስጂ ሊያደርጉሽ ይችላሉ ሐኪሞች። ካልታከመ ዝም ብለን ብናልፈው ደግሞ ምን ችግር ሊያስከትል ይችላል የሚል ጥያቄ ይነሳል። ምን አይነት ችግር ያስከትላል መሰላችሁ? የጽንሱ መታፈን እስከ ሞት ሊያደርስ የሚችል ሊያጋጥም ይችላል። የእትብት ከማህፀን መውጣት፣ የማህፀን ውስጥ ኢንፌክሽን፣ ጽንሱ ካለጊዜው መወለድ፣ የሽርት ውሃ መጠን ማነስና ከዚህ ጋር ተያይዞ ሌሎች ችግሮችም ሊከሰቱ ይችላሉ። ስለዚህ ከምጥ በፊት ምጥ ሳይጀምር የሽርት ውሃ ከፈሰሰ እናትም ጽንስም እንዳይጎዱ ቶሎ ወደ አካባቢያቸው ወዳለ ጤና ጣቢያ ወይም ሆስፒታል ብትሄዱ ተመራጭ ነው እላለሁ። ውድ የቻናሌ ቤተሰቦች ዛሬ አጠር ባለ መንገድ አንዳንዶቻችንን ሊያሳስብ የሚችል ችግር ነው ብዬ ያሰብኩትን ለመግለጽ ሞክሬያለሁ። በቀጣይ ደግሞ በተለያየ ርዕስ ላይ ይዤላችሁ እመጣለሁኝ። እናንተም እንዲሰራላችሁ የምትፈልጉት ሀሳብ ካለ ኮሜንት ላይ ማስቀመጥ ትችላላችሁ። በቀጣይ ደግሞ በሌላ ስራ እንገናኛለን። እስከዛ ድረስ መልካም ጊዜ ይሆንላችሁ።